ታያ እንደኔ ፍቅር ታጥበሽ መጣሽ? ካመራና እንዴ ታሪ እንዴ አላሳዝንም እንደዚህ በዚህ ብርድ እኔም አንቺን ከነ እድፍና ቦርጭሽ የተሸከምኩት ታሳዝናለህ አልተባልኩም። ለማንኛውም እኔ ናርዶስ ጋር ተኛለሁ። ከምር ነው እንዴ? በዚህ ልክ አስጠልቻለሁ ማለት ነው? አንቺ ምንም ብትመስይ በሰበናሽ ነው እንጂ በውጭ አቋምሽ አይደለም ይወድርሽ አላልከኝም ነበር? እና በዚህ ፍጥነት እንዴት ትቀየሪያለሽ ብዬ ማሰብ እችላለሁ። አሁን እኮ ራስሽን መመልከት ብቻ ለራስሽ ራስሽን ታየው ነበር። ሜቴ ሎሚሽታ ያሰውዬ ምን አለሽ ማታ ምንም አላለኝ ልሰድሽ ፉቲ ይለኛል እንደ ጎሽ ጠላ። እንደምን አመሻችሁ አባዬ። እኔ ልጅ ደህና ነሽ? ጭራሽ ሻሽ አስረሽ ጠበቅሽኝ እኮ በእናትህ ቀቤ ተቀብቼ ጭራሽ በስቤት ሞላ ሰውነትሽን ቀንሰሽ ስፖርት ሰርተሽ ጠብቂኛለሽ። ጸጉርሽን ታጥበሽ ጽድት ብለሽ ጠብቂኛለሽ ስልሽ ቅቤ ተቀብቼ ጠበቅኩትኛለሽ። ቆይ ለኔ ትንሽ እንኳን ክብር የለሽም? የኔ ፍቅር ምን ሆነሃል? ቆይ ከመቼው ይሄ ደግሞ ቅቤ ስቀባ ተናግረኝ የምታውቀው? እንደውም አንተ አልነበርክ እንዴ አናትሽ እንዳይደረተ ቀቤ የምትለኝ? ተሰሪ ላልከኝ ደግሞ እንዳልሰራ ብር የለኝም። ጸጉር መሰሪያ ብለሽ ጠይቀሽኝ ገንዘብ ቢቢ ይሻቃል? እኔማ ብዙ ወጪ አለብህ ብዬ ነው የናርዲ ትምህርት ቤት ክፍያ፣ የቤት አስቤዛ፣ የቤት ክራይ አንተ ስለምትከፍል እኮ ሌላ ወጪ እንዳላስወጣ ብዬ ነው ጌታ። በጣም ጥሩ ሐሳብ ይወጣሻል እባክሽ። ለማንኛውም ዛሬም ናርዲ ጋር ነው የማድረው። ደህና ደሪ። እንዴ ቆይ እኛ ክፍልን እስከመልቀቅ ድረስ የሚያስደርስ ምን ነገር አለ? ተጣልተናል እንዴ እኔ ፍቅር? አይ አልተጣላንም። ለማንኛውም ደህና ደሪ። እሺ ካልክ እንግዲህ ግን ራት አትበላም እንዴ? ራት በላሁ እኮ። የት በላ? ከጓደኞች ጋር ግብዣ ነበረብክ እንዴ? አይ አሁን እዚሁ ጋር ቆሜ በላሁኝ። ለማንኛውም ደህና ደሪ። ናርዲዬ ራት በልተሻል? አዎ በልቻለሁ። በቃ ነኝ እንግባ ነይ። እና ታሬ ሚስት እንዴት ናት? ትላንትስ ሚስት መሰለች? ተወኝ እስኪ። ይባስ ብላ ቅቤ ተለቅለቃ ተጠበቀችኝ መሰለ። እናንተና ሽቶ ተቀብተሽ ጠብቂኝ ብላት። እና ሽቶና ቅቤ አንድ ነው እንዴ አንተ? ምናልባት ለሷ ይሆናል። ግን በፍረቷ የምታፍር ከሆነ ለምን ጂማ አታስገባትም? መንጌ ደግሞ እሷ ብትፈልግና ቁርጠኛ አቋም ካላት ቤት ውስጥ በመስራት ሸንቃጣ መሆን ትችል የለ እንዴ? አንዴ አንተን ይዣለሁ መቀነሱ ምን ያደርግልኛል እኮ ነው የምትለው። እውነቷን ነው። አንድ ባል እንደሆነ ይዛለች። ሌላ ምን ያደርግላታል? አንተ ቀልል ምን አለበት? እኔ እቃጠላለሁ አንተ ትቀልዳለህ። እኔ የማይገባኝ ነገር አንድ ባል ከሆነ ይዣለሁ የሚሉት ነገር እሱም ካስጠላችሁ የተሻለ ፍለጋ ሊሄድ እንደሚችል አታውቅም እንዴ? ምን ነው ለመሄድ ከጀልክ እንዴ? ሚስትየዋ በዚሁ ከቀጠለች ይቀራል ብለህ ነው? በልበሉ እንደሚል ሚስትህን ባላቃትም እንዳታነካካኝ። ግን በምን ቀን ያገባዋት እንዴ? ምን ማለት ነው? አንተ ያኔ ስታገባት እንዴት እንዲህ ትድበለበላለች ብለህ ታስባለህ? ልጄ በተለያየ ወላጅ እንድታደግ ስላልፈለኩኝ ነው እንጂ እስካሁን እኔና ጽዮን አንድ ላይ አንኖርም ነበር። ተው ጓደኛዬ እንደዚህ አትበል። ሰይጣን እንኳን እንደዚህ በር ከፍተህለት የተዘጋ በርም ገንጥሎ ይገባል። ተወኝ እባክህ። አንተ ምን አለብህ? ላጤ ነህ። ስትፈልግ አንዷን ቆንጆ መርጠህ ታገባለህ። ያልገባኝ ነገር ስትጋቡ ሚስት ወፍራም ነበረች እንዴ? አይ አልነበረችም። ናርዶስን ከወለደች በኋላ ነው እንደዚህ ሰፍታ ቁጭ አለችው። ስለዚህ እኔንም እድለኛ ነህ መርጠህ ታገባለህ አትበለኛ። እኔም እንዳንተ ሸንቃጣዋን አግብቼ የሆነ ጊዜ ልትወፍር ትችላለች መስሎ ነው። ሁሉም ሴት እንደኔ ሚስት ዝርክርክ ይመስላል። የኔ ሚስት እኮ ደንታቢስ፣ ለሰው ማታስብ እንደ ባለጌ ጉርሻ ዝርክርክ ያለች ሴት ስለሆነች እኮ ነው። እንደምን አመሻችሁ። ደህና ነሽ? ዛሬም ኩትት እንዳልሽ ነሽ። ማይ ግቢና ተኝሽ መጣ። ቻው። ኧረ ተው ታሬ ተው። ካልሻችን ፊት እንኳን ምን አለ ስርዓት ብትይዝ።
ሰሞኑን እንኳን አይደለም እንደሚስ እንደገረድ እንኳን እየቆጠርከኝ አይደለም። ክብር አንቺ መች ለባልሽ ፍላጎት ተጨንቀሽ ታቂና ነው ክብር የምሰጥሽ? ምን ነው ልጅሽ ሮቶ መሆንሽን ስትሰማ ያናደድሻል እንዴ? ቆይ ግን ምን አድርጊ ነው የምትለኝ? አንተንስ ምን አድርጊ ነው? እውነቱን ልንገርሽ ናርዶስ ተወለደችብኝ እንጂ እኔ አንቺ ጋር አንድ ጣሪያ መኖሬ በጣም ያሳፍረኛል። ያኔ ሞትኩልሽ ሄድኩልሽ ካልተጋባን ስትለኝ የነበረው ለዚህ ነበር። ያኔማ ከ7 ዓመት በፊት እንደዚህ አልነበርሽም። አሁን ግን ሳስበው እግርሽን እንኳን በቅጡ ታጥበሽ የምታውቂ አይመስለኝም። ታሬ እኔ ብጠቁር ብጎሰቁል አንተ ብዬ ነው። እኔ እየሰራው ስላልሆነ የቤቱ ወጪ የልጃችን ሁሉም ነገር ካንተ ላይ ጫና ስለሆነብክ ብዬ ነው ማለት ሰራው ማለት ታጠበው። ምንድነው ከኔ እጅ መጠበቅ? አሁንማ ናርዶስም አድርጋለች። ወጥተሽ ሰርተሽ መምጣት ትችያለሽ። ግን እኮ መቼ ምን ይወጥቼ እንድሰራ ፈቅደልኝ አታውቅም ታሪ። አሁን ሰለቸኛ። በፊት ብትወጪ ተመልካች ይበዛል ብዬ አስብ ነበር። አሁን ግን አንቺን ማን ይመለከትሻል? የተጠቀለለ ፍራሽ መስለሽ እንደዚህ። ለማንኛውም የሚመጥንሽን ጽዳትም ቢሆን ፈልገሽ ብትሰሪን የሚያዋጣሽ። የኔ ፍቅር በዚህ ልክ ማፈሪያና የቆሸሽኩ ሰውኛለሁ እንዴ? የሚገባሽ አየሽ ዘግይቶ ሆነ እንጂ ቀድሜ ነግሬሽ ነበር። በቃ ናርዲንም ከምታጣበባት ክፍል ገብተተኛ እኔ ሶፋ ላይ አድርልሃለሁ። ትችያለሽ። ብቻ በዚህ ሮቶ ሰውነትሽ ሶፋዬን እንዳሰብሪ። ሶፋዬን ውዴ ምን እያልክ ነው? አንድ ቤት ውስጥ እኔ አንቺ መባል ተጀመረ? ይሄንማ አንቺ የምታውቂው ነገር ነው። እዚህ ቤት ገብቼ በራሴ ገንዘብ እቃ ገዝቻለሁ የምትይ ከሆነ ከምላሴ ጸጉር ይነቃል። እሱን ልክ ነህ። እኔ የራሴ የምለው ምንም ነገር የለኝም። አሁን ግባና ተኛ። እሺ ደህና ደሪ። አምላኬ ምን አጠፋው? እንደዛ ጥሩ የነበረው ትዳይት ሰይጣን ገብቶ ሲበት ነው ዝም ትላለህ? እኔ ፍቅር ነገ ትይልሽ ክርስትና ነው እንሄዳለን አይደል? አይ እኔ አልሄድም። አንቺ መሄድ ትችያለሽ። እንዴ ምን ማለት ነው? ያክስልሽ ክርስትና እኮ ነው። ጽዮን አልገባሽም እንዴ? እኔ እኮ ያክስቴ ልጅ ክርስትና ላይ አለመሄድ አይደለም ፍላጎቴ፣ ካንቺ ጋር መታየት ስለማልፈልግ ነው። ማለት ያክስ ቤት እኔ እንዳላቀው የምፈልገው ሰው አለ? የለም፣ ግን ቤተሰቦቼ እንዲህ ሆነሽ እንዲያዩሽ አልፈልግም። ምን ሰውነት ያሳፍራል? አዎ ቤተሰቦቼ አንቺን እያዩ እየተጠቋቆሙ ይቺ እኮ የታሪኩ ሚስት ናት እንዲሉ አልፈልግም። ይሄን ያክል ታፍርብኛለህ ማለት ነው? በጣም የሆነች የምታስጠላ የተደበለበለች ጉቶ ሴት እኮ ሆነሻል። ለማንኛውም እዛ ራቅ ብለሽ ተኝ። የሆነ ጠረንሽ ሁሉ ያቅለሸልሸኛል። አይ ለሊት ቁጭ ብዬ ስራ ነው ያደርኩትና ኦልሞስት ጨርሼዋለሁ። ሰዎቹ ከመጡ መውሰድ ይችላሉ። ጓደኛዬ እኔ ግን ተረጋግተህ አስብበት ባይ ነኝ። አይ መንጌ አወጣሁ አወረድኩ፣ ግን ሐሳቤን ሊያስቀይረኝ የሚችል ምንም ነገር የለም። ይሄን ያህል ምንድነው? እኔም ልጄም አንገታችንን ደፍተን በሰው ፊት ለምን እንኖራለን? እንደዚህ ከምንኖር ተፋተን በሳምንት አንድ ጊዜ እየመጣች ልጇን ማየት ትችላለች። ቆይ ከውፍረቷ ውጪ ለፍቺ የሚያደርስ ሌላ ምክንያት አለ? መንጌ ከዚህ በላይ ምን ነገር ሊመጣ ይችላል? አንዴ የሰው ልጅ ከበላ ከጠጣ ብዙ ነገር ያምረዋል እኮ። ለእኔ ደግሞ ያንን ጽዮን አሁን ባለችበት ሁኔታ በፍጹም ልታሟላልኝ አትችልም። ምን ማለት ነው? አንተ ፍላጎት ሲኖር እሷም የማይኖራት ይመስላል? ተው እባክህ። አቋምና ፍላጎት ካላት ይሄ ተዝረከረከ ሰውነቷን ሰብሰብ ለማድረግ ወራት እንኳን ቢወስድባት ማስተካከል ትችል ነበር። በቀላሉ ጸጉሯን እንኳን ተሰርታ ታጥባ መጠበቅ ትችል ነበር። እንግዲህ እኔ እንደ ጓደኛዬ መመክር ቸኩለ